ቤተሰብ እንዴት ናችሁ? ዛሬ ኦርደር ታዝዣለሁ። የታዘዝኩት እዚህ ጋር ሽንኩርት አለኝ፣ እዚህ ጋር ስጋ አለኝ፣ እዚህ ጋር ዶሮ አለኝ፣ ቲማቲም አለኝ። አሁን ግን ስጋዬን በደንብ አድርጌ ተጨረስኩኝ በኋላ ከዛ እዚህ ጋር ይሄንን ቆሻሻው እናነሳለታለን። እሺ ቆሻሻው እናነሳለን። ይሄ አያስፈልግም። ካሽራ ነው። እሺ ያጠቁርባችኋል። ስሳሩ ሀሪስ አረብ ሀገር ላይ ነው በደንብ እናውቃለን። ኢትዮጵያ ላይ እንኳን ቅንጬ ነው እንጂ ሀሪስ አይበሉ። ያው ቅንጬውን ማብሰል ማለት አብስሎ ማቅረብ ማለት ነው። ልክ እኛ ጋር አጥሚት እንደሚሰራ ማለት ነው። ሌላ ነገር ምን ይሰራል? እኛ ጋር አጥሚት የሚሰራው እንደሱ ቀጠን አድርጎ ወይንም ገቦ ነው እንግዲህ ገንፎ ልበለው አላውቅም። እንደዛ ቀጠን አድርገን ነው የምንሰራው። ስለዚህ አሁን ደግሞ አምጥተን ሀሪሱን እንጨምራለን ማለት ነው። እናመጣና ይሄንን ያጠነቶች ነው እንጨምራለን ማለት ነው። ተጨማረን በኋላ ግን ስጋውንና ስንዴውን አብረን በቃውን ያክል ውሃ መጥነን አስሬን ጨምረን ትንሽ እስከሚንተከተክ ድረስ እንጠብቋለን። ከዛ በኋላ ዘግተን እናስቀምጣለን ማለት ነው። ለ4 ሰዓታት ያክል ከፍተን እናየው ማለት ነው። እሺ ልክ በደንብ ሙቀቱ የማያስወጣ ነገር አየር የማያስወጣ ነገር አድርገን በደንብ ዘግተን ነው አስቀምጠው ማለት ነው። ለ4 ሰዓታት ያክል ግን አሁን በደንብ መንተክተክ አለበት ውሃውን መጠጥ እስከሚያደርግ ድረስ ማለት ነው። ይሄኛው ደግሞ የገብሱ ማለት ነው። በገብስ ነው የምንሰራው። ጅሪሽ ሀሬስ ይባላል። በቀይ ነው የምንሰራው። ልክ ሲግል ዘይታችን ሽንኩርታችንን እንጨምራለን ማለት ነው። እዚህ ጋር ከጎኑ ደግሞ የሰራተኛ ምሳ ሰራለን ማለት ነው። ሁሉንም እንበሰባለን ማለት ነው። ይሄኛው በደንብ እነዚህ መንተከተክ ያለበት ልክ ተንተክቶ ውሃውን ሲመጥ እንከብዳለን ማለት ነው። የስንዴውን ማለት ነው። የገብሱን ግን በቀይ ስለሚሰራ በቀይ ነው የምንሰራው። በጣም የሚያስፈልገዋል ማባላት እጃችሁ ሳያት የመጎርናት ባህሪ ስለሚያመጣ ጅሪሹን ግን በደንብ መቁላላት ይኖርብናል ማለት ነው። ሽንኩርታችንን እንጨምራለን። እንደዚህ አቅላልተን ብራውን ሲሆን ዶሮአችንን እንጨምራለን ማለት ነው። በሰደር ዶሮ ነው የሚሰራው። ሰደር ዶሮ ማለት በስደት ማለት ነው። ከሁለተኛው ጋር አብሮ 2 ዶሮ ነው የተጠቀምኩት። በ2 ዶሮ ነው የሚሰራው። ይሄኛው በስጋ ነው። ሀሪስ በስጋ ነው። በዶሮ መስራት ይችላሉ፣ ግን ሀሪስ በስጋ ነው። ጅሪሽ ደግሞ በቀይ የምንሰራው በዶሮ ነው። እዚህ ጋር ደግሞ መረቃችንን እንሰራለን ማለት ነው። በነገራችን ላይ ዶሮ ነው ዶሮ ስጋ ነው እንደሚመስለው ለነገር አይሆንም። እዚህ ሀገር ያው ነው ምላጭ ለምሳሌ ስጋ ነው ዶሮ ነው። እውነት ነው የሚበሉት እነሱ እንደዚህ ነው የሚጠቀሙት። ታዲያ ምን እናድርግ? አንበሶች ናቸው ወይ እንዳትሉ ብቻ። ስለዚህ ሽንኩርት በጣም አይፈልጉም። ብራውን መሆን አለበት። እንደዚህ ታያችሁ፣ ብራውን መሆን አለበት ሽንኩርቱ። እዛ ዶሮአችን ጨምራችሁ መጨረሻ ላይ ቅመሙን ሞቅ ሞቅ አድርገን ስለሆነ የምናስፈጨው መጨረሻ ላይ ነው ቅመማችንን የምንጨምረው ማለት ነው። ዶሮውን ተጠበስን በኋላ የዶሮ ጣም ትንሽ እንዲለቅ ማለት ነው። ከዛ እንደዚህ ብራውን ሲሆን ይሄንን
እንጨምራለን። ቅመማችንን እንጨምራለን። ቅመማችን የተስተካከለ ስለሆነ ቅመም ግዴታ ያስፈልጋል። እዚህ ጋር ትንሽ ደግሞ ትንሽ እንጨምራለን ማለት ነው። ያስፈልጋል፣ ግዴታ ነው። ይኸኛው ጅሪት ስንሰራ ቅመም የተለያዩ ቅመሞች ያላቸውን ቅመሞች ይጨምራላችሁ ማለት ነው። ይሄኛው ግን ጨውና ቅቤ ብቻ ነው የሚያስፈልገው። ምንም የሚያስፈልገው ነገር የለም። በውሃ በጨውና በቅቤ ብቻ ነው የሚሰራው ይሄኛው ምግባችን። ይሄኛው ደግሞ የተለያዩ ቅመሞች ያስፈልጋሉ። ይሄኛው ነው። ከዛ ቲማቲማችሁን ትጨምራላችሁ። ይኬፍ መጨረሻ ላይ ስጋው ሲበስል አጥንቱን እናወጣለን ማለት አጥንቱን አውጥተን ከዛ በኋላ ተውኝ አልኩት። ጉልበት የሚያስጨርሰው ያኔ ጉልበት የሚያስፈልገው አሁን ተውኝ። Magi wadi na kana musitalo. Robage. Ina basahan. Mantang. Ina. Hati manichana. Kullu mai dito makan. Kusho sawi ni salona. Umaga ko shebe. Ina dito mo kulura. Ina. Yere shebi to maziyada. Lah, tidak.
بدل كده ما يقدر اهلين في ناس ثاني سوي والله انا بالليل قلبي بيتلبى مره لبنتي وينتي ابابي وبسرعه بعتقل يوم الجميع انا اقول لك انا اسمع جوان مره شوفي كذا كذا بس شوفي هذا الدجاج بس هذا انا يقول لها اكبادي اكيد دي من نهج والله جوان مره بعدين هذا يجي اور انا يقول اكلي مالين ما تبي يعني جماعة صار ما في بدي بالبيت dia video kata yang jadi satu minta jadi ya kau semua ya tu saya cuma ya kau semua jadi kan ልክ አቅላውትን ከጨረስን በኋላ ተገዝቶ ተፈጭቶ እንጨምራለን። እንጨምራለን። ይሄ በቀይ ነው የሚሰራው። እኛ ሀገር ምንቸት አለ አይደል? ቁጫ ምንቸት፣ ቀይ ምንቸት እንደሚባለው እንደዛ ማለት ነው። ትንሽ ባጅ እንጨምረን እናደርጋለን ማለት ነው። ሀሪሳችንን ደርሷል። እዚህ ጋር ደግሞ ተንተከተከ ስለሆነ ያሳየው አለ። እንደዚህ ተከለስነው በኋላ ፍልፍል ሀርና ሌሞን አስዋር ደርሰን ጨምረን ቀላፋ ጨምረን እና ቀጥላለን ስራችን። አሁን ይሄኛው እየበቃው ነው፣ የሚከደንበት ሰዓት ላይ ደርሷል ማለት ነው። ትንሽ እንበልና እንከድነዋለን። ውሃውን መጠጥ ያደርግና ማለት ነው። ከዛ ሀሪሳችንን ናችሁ ማለት ነው። አልሙኒየም እናመጣና አልሙኒየም ወይንም ቅስዲር ይባላል እናመጣና ክድን እናደርግና አየር እንዳይወጣም ሙቀት እንዳያስወጣ አድርገን ክድን አድርገን ለ4 ሰዓታት እናስቀምጠዋለን። ጅሪሹን ሳይሆን ሀሪሳውን ማለት ነው። ሱቢላ ታራ ኮሮ መላና ሞሄሉ ሱቢልሽ ካራ jadi karena akid malana mau kita nah lagi semua lepas ini lagi ini karak dalam dia karak pinus kafe aja pinus kafe
4 ሰዓት አሁን እኔ 6 ሰዓት ነው ገባነው 10 ሰዓት ላይ ምን ማለት እሳቱን ቀንሰን ወፍራም ብረት አድርገን ከስር ማለት ነው ከዛ እስከምጣት ማለት ነው። ይሄኛው ግን በየሰዓቱ የገብሱ ማለት የገብሱ ጄሬሽን በየሰዓቱ ማማሰል አለብን። ምክንያቱም እጃችን ከተቆረጠ ይጎዳናል። በጣም አደገኛ ነው። ስንዴ ምንም ችግር የለውም ማለት ነው። ቀጣይ ቪዲዮ እንገናኛለን። በዚህ ልብን አድርገን እንከድናለን። ውሃው ታላይ በሞላ ነገር አድርገን በደንብ አየር እንዳያስወጣ አድርገን ከነን እናስቀምጣለን ማለት ነው። ጄሪሻችንን ግን እጃችን ሳያርፍ ይታሻል ማለት ነው። በደንብ እስከ 10 ሰዓት ድረስ በቀጣይነት ደግሞ ሽንኩርት ማለት ነው። እዚህ ጋር እንደዚህ ዶሮዎችን ቆራርጠን ከዛ ደግሞ ዶሮአችንን እያንዳንዷ ልጅን 20 ዶሮ እየፈተን እዚህኛው ውሃ ላይ እናደርጋለን። እዚህኛው ውሃ እዛኛው ላይ እናደርጋለን ማለት ነው። 20 ዶሮ ነው ዛሬ ወርዳሪ ማለት ነው።